ሰላም ጤና ይስጥልኝ። እንዴት ናችሁ? ኢትዮ 77 ሚዲያ በደህና መጣችሁ። ምንድነው የምናየው አሁን? አንዳንድ ላስጎበኛችሁ ስለወደድኩ ነው። ያውን የምታዩት የገጠር ከተማ ነው። የተሟላ ሁሉም አለው፣ ግን ለስሙ ነው የገጠር ከተማ። ገጠር ገልቶ ወጣ ያለ በቃ ከተማም አይባልም ሲጀመር፣ ግን ያው የተሟላ እንትን ልማት አለው። ውሃም አለው፣ ቧንቧም አለው። ምንም ከከተማ የተለየ ምንም የለው። እነሱ ይበልጣሉ እንደውም በጣም ማለት ነው። ይሄ ማሳያችሁ በጣም ደስ የሚል አካባቢ ነው። አሁን ትንሽ በጋ ስላልወጣ ነው። በጋ ሲወጣ እንዳለ ይሄ ቅጠል የለውም። አሁን ክረምት ስለሆነ በቅዝቃዜው ቅጠሉ እንዳለ ስለሚጠፋ፣ ይሄ ደግሞ ማሳያችሁ እየተተከለ ነው እንዳለ ይሄ እየተተከለ ነው እና እነሱ ጋር ሁለመናው ልማት ከሆነ በልማት መልክ ነው እንትን የሚሉት። አሁን ያሳለፍኩት አካባቢ ያው አስፈላጊ ስላልሆነ ለሚዲያ ስለማይሆን ነው ያሳለፍኩት። በደንብ አላሳየዋቸውም እንጂ ይሄ ደግሞ የተተከለ ዛፍ ነው። የተተከለ ዛፍ ማለት በደንብ እንክብካቤ ያለው በየጊዜው ይታያል። ማሽን አላቸው ዛፉን የሚያዩበት፣ አገልግሎት ይሰጣል አይሰጥም የሚሉበት። ይሄ የተተከለ ነው እንዳለ። ይሄ ጫካ የበቀለ የሚመስለው ይሄ በእጅ የተተከለ ነው። ሁለመናውን አስፈላጊ ድጋፍ ይሰጠዋል። እና ምን ማለት ፈልጌ ነው፣ ይህን ያህል ሚሊዮን ተከል ይህን ያህል ምናምን እነሱ ጋር የለም። ማልማት ካለብህ ታለማለህ፣ በቃ በፈለግከው መስክ ማለት ነው። በቃ የምታለማ ከሆነ በአግባቡ አልምተህ ነው ማሳየት ያለብህ። ዝም ብሎ በቃ ደስ እንዳላቸው ምናምን አይደለም። በአካል መታየት አለበት። ያ አደርጋለሁ ያልከውን አድርገህ ማሳየት አለብህ ነው እነሱ ጋር ምንም እንትን የለም። እና ምንድነው ልላችሁ የፈለኩት ይሄ አሁን ገጠር በጣም የመጨረሻ ገጠር የተባለ አካባቢ ነው። አሁን ያው ከኛ ከተማ ከሚባለው ይበልጣል ማለት ነው፣ ትላልቅ ከተማ ከሚባሉት። ይህን ላሳያችሁ ያልወደድኩት ምንድነው፣ ምናልባት ያልተፈቀደ ሊሆን ይችላል በሚል እያሳለፍኩት ነው ያለ። ሙሉን አላሳየዋችሁ፣ ሙሉን አላስጎበኘዋችሁ። ምናልባት ክልክል ሊሆን ይችላል በሚል ወደ ላይ እያሳለፍኩት ነው ያለው። የተወሰነ ብቻ ነው ይታያቸዋል ብዬ አስባለሁ። ሙሉን እንትን አላልኩትም። ውሃ አላቸው፣ ቧንቧ አላቸው። ውሃ ስላችሁ በቃ ለልማት የሚሆን ውሃ ማለት ነው። ማብራት አለ የተሟላ፣ ምንም እንትን የለውም። አትክልት ቤታቸው ላይ ነው ሁሉም። እና ይሄ በደንብ እንትን ያለ ነው። ይሄ አካባቢ በቃ ይጎላዋል የምትሉት አይደለም፣ አቀማመጣቸው ማለት ነው። አቀማመጣቸው አሁን ይሄ የተተከለ ዛፍ ነው። ይሄ የምታዩት እንዳለ ይሄ ይታያቸዋል ብዬ አስባለሁ። ይሄ የተተከለ እና ምንድነው የሚጠቀሙት እነሱ? ዛፉ ሕክምና እንደሚባለው ሁሉ እንክብካቤ ይሰጠዋል። ለዛፉ ለደን እንክብካቤ ይሰጠውና ማሽን አላቸው። ይጠቅማል አይጠቅምም የሚለውን ማለት ነው። ምሳሌ በጣም አርጅቶ ሊሆን ይችላል ዛፉ፣ እድሜ ጠገብ ሊሆን ይችላል። መወገድ ካለበት ይወገዳል። መቆየት የሚችል ከሆነ ይቆያል ማለት የሆነ እንደ ቀይ ምልክት ስለሚያሳያቸው ማሽኑ ብዙ የማይቆይ ከሆነ ውስጡ ከታች ከቂጡ የበሰበሰ ከሆነ ማለት ወደ ታች ሶፍ ላይ የበሰበሰ ከሆነ ይወገዳል። በደንብ ነው የሚያስወግዱት። ምንድነው ሶፍ ወደ ታች በጣም የበሰበሰ ሲሆን ማሽኑ እንደ ቦግ እያለ እንደ ቀይ ምልክት ነው የሚያሳያቸው። ያ ዛፉ ጥቅም አይሰጥም፣ አይቆይም፣ እድሜ የለውም ማለት ነው። ይወገዳል። ዛፉ ምንድነው ያ ዛፍ እነሱ የሚጠቀሙት ለጣውላ የሚሆን ከሆነ ለጣውላ ይሆናል፣ ለክሰል የሚሆን ከሆነ ለክሰል ይሆናል። በጣም የበሰበሰ ከሆነ ደግሞ ማሽን አላቸው። ወደ ማሽን ቅጠሉም ሁሉም አንድ ላይ ይለቀምና
ወደ ማሽን ይገባል። ከዛ አሸዋ የተወሰነ አፈር ይቀላቀላል። ከዛ ያቀላቅሉና እንደገና በአዲስ መልክ ተፈጭቶ ኮምፖስት ሆኖ አሽገው ይሸጡታል ማለት ነው። የሚጣል የለም አባቴ ሲያለሙ። አሁን ይሄ የእንስሳት መኖ ነው የምታዩት፣ ለእንስሳት መኖ የተዘጋጀ ነው። ይሄ ገና መድኃኒት ተጠቅመዋል። በጣም አረንጓዴ አልሆነም። ከሳምንት በኋላ ነው በጣም እንትን የደመቀ የሚሆነው። አዲስ መድኃኒት እንትን ሲል ትንሽ እንደ ቢጫ ይሆናል። ከ3 ቀን በኋላ ይመለሳል ማለት ነው። እና መስክ የሚባለው ያ በሀገር ቤት ባህል አሁን ወደ ገጠር ስትሄድ የእንስሳት መስኮች ይባላሉ። ያንን እነሱ የሚጠቀሙት በኪሎ ገዝተው ነው የሚዘሩት። በቃ ለከብቶች ለግል ለአንተ ከብቶች ትዘራለህ ብቻ ነው የምታለመው። ያንን ታጭደዋል። እያሸድክ ይከዘናል። እያጨድክ ይከዘናል። ከፈለግ ከአንተ በላይ ከሆነ ይሸጣል ማለት ነው። እንስሳዎች ብዛት ካላቸው ለእነሱ ማደለጋ ይሆናል። አለዛም እንስሳ ላላቸው ሰዎች ለሚያደልቡት ትሰጣለህ ማለት ነው። ትሰጣለህ ስልህ ታስረክባለህ ለሽያጭ እንጂ ስጦታ አይታሰብም መቼም። ስጦታ ብሎ የለም። እንኳን ስጦታ ነፃ ለእንስሳት መኖ አይደለም። በጣም እነሱ ጋር ወይ ስጦታ ከሆነ ሰውየው ችግርተኛ ከሆነ በሕግ የታወቀ ከሆነ መንግስት ይደግፈዋል እንጂ ሌላ እነሱ ጋር ምግብ እየበላም እንብላም አይልም አባቴ። የለም እነሱ ጋር እንደዚህ አይነት ምን ሆነ የሚል በቃ ማለት ችግር ድህነት ምን እንደሆነ ስለማያውቁት ማለት ነው። ይሄም ከባድ ካምፓኒ ነገር ነው። ግን አላሳየኋችሁም ማለት አልጠየቅኩም። ይፈቀድ አይፈቀድ ስላልጠየቁ የማያስፈልገውን ቦታ እያሳለፍኩ ነው የማሳያችሁ። ትንሽ ወደ ጎን እያሳለፍኩ ነው የማስጎበኛችሁ እና በጣም ደስ የሚሉ እንትኖች ነው ያሏቸው። አቀማመጣቸው በየትም በሕግ አቀማመጥ መቀመጥ አለበት ስትቀመጥ ማለት ነው። ያው